ጥቁር ስለሆንክ ብቻ ገና በ14 ዓመት የሞት ፍርድ ሲፈረድብህ በጣም ነው የሚያናድዱ። ስሙ ጆርጅ ይባላል። ጆርጅ ምን አድርጎ ነው ገና በ14 ዓመቱ የሞት ፍርድ የተፈረደበት የምትሉኝ ከሆነ ምንም አላደረግም። ታሪኩ እንዲህ ነው። ከዛ በፊት 1 ዓመትና ከዛ በላይ የሆነ የቲንደር አካውንት ካላችሁ በታች በማስቀምጥላችሁ አካውንት እየገባችሁ መሸጥ ትችላላችሁ። ጆርጅም 14 ዓመቱ ነበር። የሚኖረውም ከቤተሰቦቹ ጋር ነበር። አንድ ቀን ጆርጅና እህቱ ውጪ በር ላይ እየተጫወቱ ያሉ 2 ህፃናት ይመጣሉ። እነዛ ህፃናትም ነጮች ነበሩ። ስማቸውም ቤኒከርና ኤማ ይባላሉ። ቤኒከርና ኤማ ልክ እንደደረሱ ቦታው ላይ ጆርጅ እስኪ አበባ አሳየን ይሉታል ማለት ነው። ጆርጅም ፍላጎት አልነበረም ወይ ደግሞ ሊያሳያቸው አልፈለገም ነበር። አይ እኔ ምንም አይነት አበባ ላሳያቸው አልችልም ይላቸዋል ማለት ነው። በዚህ ጊዜ እነሱም ያልፋሉና ጆርጅና እህቱም ጨዋታቸውን ይቀጥሉበታል ማለት ነው። ችግሩም የሚጀምረው ከዚህ በኋላ ነው። ኤማና ቤኒከርም ወደ ቤት አልተመለሱም ነበር ማለት ጆርጅን ያገኙ ቀን ወደ ቤት አልተመለሱም። በዛው ነው ጠፍቶ የቀሩት ማለት ነው። በዚህ ጊዜ ቤተሰቦቻቸው ለፖሊስ ያሳውቃሉ። ፖሊሶቹም እነዚህ ልጆች መፈለግ ይቀጥልበታል ማለት ነው። ከነዛ ከሚፈልጉት ህብረተሰብ ውስጥም የጆርጅ ቤተሰብ አንድ ሰው ነበር ማለት ነው። ማለት አባቱ እነዚህ ልጆች እየፈለገ ነበር ማለት ነው፣ ከፖሊሶች ጋር እየተባበረ። እነዚህ ልጆች ለተወሰኑ ቀናት ይፈልጋሉ። ምንም አይነት ፍንጭ ማግኘት አልቻሉም ማለት ነው። በዛ መሃልም ጆርጅ እንዳልኳቸው 14 ዓመቱ ስለነበረ ነገሮች ያን ያህል ላያስታውስ ይችላል ወይ ደግሞ ቶሎ ነገሮች ላይ መጡለት ይችላል። እነሱ የነዚህ ልጆች ቤተሰቦች ፎቶ ይዙና ወደዛ ሲሯሯጡ ያያል ማለት ነው። ጆርጅ እንዴ እነዚህ ልጆች እኮ ባለፈው እንደዚህ መጥቶ አናግሮኛልና ለአንዱ ኦፊሰር ወይ ደግሞ ከነዛ ፖሊሶቹ ለአንዱ ይናገራል ማለት ነው። which means ትልቅ ስህተት ነው የሰራው። ይሄ ኦፊሰርም ለጆርጅ ንግግር ያን ያህል ቦታ አልሰጠውም ማለት ነው። ምክንያቱም ህፃን ነው ብሎ ስላሰበ ማለት ነው። በሚያሳዝን ሁኔታ በንጋታው እነዚህ ልጆች ተደብድቦ ሞቶ ይገኛሉ ማለት ነው። በዚህ ጊዜ ነው ያ ኦፊሰር ወይ ደግሞ ያ ፖሊስ ለተቀሩ ፖሊሶች ትላንትና ጆርጅ የሚባል ህፃን ልጅ እንደዚህ ነግሮኛል ብሎ ይነግራቸዋል ማለት ነው። በዚህ ጊዜ ነው እነሱ እሱን ይዞት ወደ ቢሮ ይሄዳሉ ወይ ደግሞ ወደ ኦፊሳቸው ይወስዱታል ማለት ነው። ፖሊሶቹም ይህን ኢንፎርሜሽን ሲያገኙ በጣም ደስተኞች ነበሩ። ምክንያቱም በዛ ጊዜ ብላክ ኮሚኒቲ በጣም ነበር የሚጠላው ወይ ደግሞ ነጮች በጣም ዘረኝነት ያሳዩ ነበር። በዚህ ጊዜ ጆርጅን ሲያገኙት እነዚህ ፖሊሶቹ መሳባቸው የነበረው ጆርጅን እዛው ይዞ ለመግደል ነበር። ግን እነዚህ ጥቁር ሰዎች ይነሱብናል በሚል ወደ ኮርት ወይ ደግሞ ወደ ፍርድ ቤት ለመውሰድ ይወስናሉ ማለት ነው። ምክንያቱም ውሳኔው ተመሳሳይ እንደሚሆን ያውቃሉ። ግን ላይክ እዚህ ከሞተ ሰዎች ሊነሱብን ይችላሉ በሚል ወደ ኮርት ወይ ደግሞ ወደ ፍርድ ቤት ጉዳዩ ይወሰዳል ማለት ነው። ዳኛውም ልክ እንዳየ ነው ምንድነው ይሆንኩ ብሎ ይጠይቀዋል ማለት ነው። ልጁ መናገር ራሱ ይፈራል። ስላልተናገረ ቀጥታ ጥፋተኛ ነው በሚል ሊፈርድበት ዳኛው ይፈልጋል ማለት ነው። ምክንያቱም ለጆርጅ ቆሞ የነበረው ጠበቃ ምንም አይነት ኤቪደንስ ማቅረብ አልቻለም ነበር ወይ ደግሞ እሱም ነጭ ስለነበረ ያን ያህል ጆርጅን ለመርዳት ፍላጎት አልነበረውም። ጆርጅ እዚህ ጋር ነው ያለው። ኢቭን ቤተሰቦቹ ሁላ ገብቶ ወደ ውስጥ ሁኔታው እንዲከታተሉት አልተፈቀደላቸውም ማለት ነው። ምክንያቱም ጥቁር ሰው ወደ ውስጥ መግባት ስለማይችል ማለት ነው። ዳኛውም ያለምንም የጽሁፍ ማስረጃ ጆርጅ በሞት እንዲቀጣ ይወስናል ማለት ነው። ያ የሚቀጣበት ቦታ ደግሞ የኤሌክትሪክ ወንበር ላይ ሆኖ እንዲቀጣ ነበር የተደረገው ማለት ነው። ሰው ከላይ ያመጣሉ፣ ከስርም ኤሌክትሪክ ነው። ይሄ ልጅ ይገደላል ማለት ነው በሚያሳዝን ሁኔታ። እቺ ሴትም ያኔ ከጆርጅ ጋር ውጭ ስትጫወት የነበረች ሴት ነች። ይሄ ማለትም እህቱ ነች ማለት ነው። 2014 ከ77 ዓመታት በኋላ ወንድም የተገደለው በግፍ ነው በሚል ክርክር ትጀምራለች ማለት ነው። እና ፍትህ ተዛብቷል ትላለች ማለት ነው። ፋይናሊ ይፈረድላታል ማለት ነው። ምክንያቱም ያ ውሳኔ ስህተት ነበር ወይ ደግሞ ዘረኝነት የተሞላበት ነበር ማለት ነው። ፋይናሊ በህይወት ባይኖርም ነፃ እንደነበረ ይወሰንለታል ማለት ነው። what do you think?